አንድ ከኢትዮጵያ በተደጋጋሚ የሚደውሉ ልጆች ነበሩና የጤና ባለሙያዎች ናቸው ማውቃቸው። ምናልባት እነሱ የሚያነሱት ብዬ ነበር። ምናልባት ከመጡ በመሀል አስገባቸዋለሁ። በርካታ ስልኮች እየመጡ ስለሆነ ምናልባት አንድ የመጨረሻ ስልክ እናንሳና ወደ ጥያቄዎቹ እንመልሳለን። ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እባክዎትን ጥያቄ ካሉት አጠር አድርጎ ብቻ ያንሱልን። ኦኬ፣ ጥያቄ ያለኝ አስተያየትም ነው። መንግስት አሁን ባለው ሁኔታ የዚህ የጤና ባለሙያዎችን ጥያቄ በፍጹም አይመልስም። የማይመልስበት ዝም ብለን የምናየው ነገር ምንድን ነው? ዛሬ ይሄንን ጥያቄ ከመለስኩ ነገም ተከታታይ ጥያቄዎች ሊመጡብኝ ይችላሉ። ህዝቡ ጥያቄ የመጠየቅና መልስ የማግኘት ልምድም ያዳብራል የሚል ስጋት ይኖረዋል ብዬ አስባለሁ። ስለዚህ በዛም ሂድ በዚህ ምንድን ነው በጉልበት የመጠቀምና በውሸት ነገሮችን የማራዘም እቅድ ሊኖረው ይችላል ብዬ አስባለሁ። ይሁን እንጂ ግን አሁን በኢትዮጵያ ውስጥ ጤና ባለሙያዎች ብቻ ናቸው ወይ? ሌላውስ የግብርና ባለሙያውስ፣ ሌላው የአስተማሪ መምህራኑ፣ በሌላ ዘርፍም የተሰማራው የሲቪል ሰርቫንቱ ለምንድን ነው ዝም ብሎ የጤና ባለሙያ ብቻ የሚጠይቀው የሚል ጥያቄ አለኝ። ስለዚህ ሌሎቹም አሁን አብሮ ተደራርቦ ጥያቄያቸውን ማንሳት ካልቻሉ ለወደፊቱ የአንዱ ብቻ ተመልሶ የአንዱን የሚጠበቅበት ሁኔታ አይኖርም የሚል ነገር ነው። ስለዚህ ለሌሎቹ የሲቪል ሰርቫንቶች ምንድን ነው ያላችሁ መልእክት ወይም ጃዋር ያለው መልእክት ምንድን ነው የሚል ነው። አመሰግናለሁ። በጣም ጥሩ። እሺ፣ እናመሰግናለን። ወደ ጥያቄዎቹ እንመለስና ወደ ስልኮቹ ደግሞ እንመለሳለን። ረዘም ያሉ ስለሆኑ ወደ ጥያቄዎቹ ኦኬ። ተመልካቾቻችን የተነሱ ጥያቄዎችን መልስ እንስጣቸውና ኮሜንቶቹን እንደ ኮሜንቶች እንወስዳለን። ከዛ ጥያቄዎቻችሁን በቻላችሁ መጠን 1 2 3 ብላችሁ ዘርዘር አድርጋችሁ አንሱልን። ለውይይት ሀሳብ ለመስጠት ሌላ ጊዜ በደንብ እንመለሳለን። ለዛሬ ግን ጥያቄዎችና ያለውን ችግር መፍትሄ የምትሉት ነው ደግሞ ጥያቄ ይሆናል ብላችሁ የምታስቡትን ነገር ጃዋር መጠየቅ የፈለጉትን ነገር አዘጋጁ። ቀጥል ጃዋር። እንግዲህ ተመሳሳይ ጥያቄዎች ናቸው የመጡት። አንዱ ለምሳሌ መንግስት ይህን ነገር አይመልስም፣ በጉልበት ይጠቀማል፣ ይከፋፍላል የሚል ነው ነው ኮሪዥን የጉልበት ጨዋታ ሊሚት አለው፣ መከፋፈልም ሊሚት አለው። ስልጣን እንዳያስክ አካባቢ አዲስ ሆነ ሰዎች መከፋፈል ትችላለህ። አንድ የስራ አመለካከትህ ጸባይ በህዝብ በደንብ ከተረዳ በኋላ መከፋፈል አይቻልም። አንድ ሰሞኑን አስተውለህ እንደሆነ ይሄ ጉዳይ ሲነሳ መጀመሪያ ስብሰባ የጠሩት ኦሮሚያ ላይ ነው እና ገጠር ላይ ነው እና ሐኪሞች የጤና ባለሙያዎችን ሰብስበዋቸው ይሄ የፋኖ አጀንዳ ነው፣ የወያኔ አጀንዳ ነው፣ የሸኔ አይሉም፣ ሸኔን አማራ ክልል ነው የሚሉት፣ እነ ጀዋር እነ ታዬ ደግሞ ተገዝተው ነው ሲሉ አንድ አዛውንት ሐኪም ተነስተዋሉ። የጤና መኮንን ነው ተነስቶ እንግዲህ ልጆቼ እኔ እኮ ሸኔም ቆስሎ መጣ፣ ፋኖም ቆስሎ መጣ፣ ብልጽግናም ቆስሎ መጣ፣ የኔ ስራ ማከም ነው። አንድ አሁን ችግሬ ሁለት ነገር ነው። አንደኛ እየተገዳደላችሁ ስራ አብስታችሁብኝ በተፈጥሮ ህመም የሚመጣውን ለማከም ያለኝ እድል ጊዜ አጣበባችሁብኝ። ፕሊዝ አትገዳደሉ። አስዋን ሁለተኛው ደግሞ ሌላው ችግሬ በአንድ ቀን ተረጋግቼ ህዝቡን እንዳረዳ እንዳላክም ሆዴ ባዶ ነው፣ ልጆቼ ከቤት ይጮሃሉ። ስለዚህ የደሞዝ ማስተካከያ አድርጉልኝ። እዚህ ጋር ሊኖር የሚችል ጥያቄ ይሄ ብቻ ነው። አንድ ከትግራይ እስከ ሶማሌ እስከ አፋር፣ ቤኒሻንጉል ኤቭሪ ቦታ ሰው እንደዚህ ተነስቶ ሲጠይቅ መከፋፈል እንደማያዋጣ ነው። ምክንያቱም አየው ህዝቡ እኮ አንዱ የኢትዮጵያ ውስጥ ባለፉ 7 ዓመት የፖለቲካና የጦርነት ቀውስ ውጤት የዋር ፋቲግ መጥቷል። it has had an humbling effect on all of us. at least I'm ሮል ሊከፍት ለቻለ ህዝብ እና ግለሰቦች የሚያረጋጋ ኤክስፒሪየንስ ነው። ስለዚህ
ይኸውልህ ህዝባዊ ቁጣን ህዝባዊ ትግልን በመግደል ማስፈል ጭራሽ አይቻልም። ይሄ ጠመንጃ ይዞ ጫካ የገባ አማጺ ጋር የምታደርገው ውጤቱ በጠመንጃ ብዛትና በስልት የሚለወጥ አይደለም። ይሄ ህዝባዊ ቁጣ ነው። let me be very clear they should not make a mistake ኢትዮጵያ ውስጥ አሁን እየመጣ ያለው ችግሩ ከቤት እስከ ቤት እያነካካ የኢኮኖሚ ችግሩ አሁን ምንድነው? ቅድም አንዱ ጠያቂ ያለው ለምንድነው የሐኪሞች ብቻ አይደለም የሁላችንም ነው። እስትሩ ኢትዮጵያ ውስጥ የኑሮ ውድነቱ እየጎዳ የሌለው የብልጽግና ካቢኔዎች ብቻ ነው። እነኚህም ራሱ አስተባባሪ ኮሚቴ ኮሬክ ኢንቨስቱ ይባላል። እነሱና የተወሰኑ ከነሱ ጋር የተለጠፉ ባለ ሀብቶች እንጂ በዚህ የኑሮ ውድነት ህይወቱ ያልተናጋ ችግር ውስጥ ያልገባ አንድም የለም። እነኚህ ሰዎች ደግሞ ቢደመሩ 10,000 ቢሆኑ እነዚህ ሰዎች ከመንግስት ይዘርፋሉ፣ ከህዝብ ይዘርፋሉ። ለምሳሌ ነው they talk to me መጀመሪያ አንዱ የነበራቸው ለምን ነው ተዋሸው? በ10,000 ኢትዮጵያ ማንም አይሮድም አለኝ አንድ የወረዳ አስተዳዳሪ ማቀው ነው እና አዲስ ተደማሪ ነገር ነው። he didn't believe it እሱ ራሱ ምክንያቱም ኦን አቨሬጅ ለምሳሌ እነሱ በሳላሪ ውስጥ ደሞዛቸው ከ15,000 እስከ 20,000 ነው ኦፊሻሊ። ከዛ የቤት ምናምን ተራው 40 ምናምን ሺህ 50,000 ይደርስላቸዋል። ከዛ በሄዱ ቁጥር ድርጎ ምናምን እያሉ ያገኛሉ። ይሄ እንግዲህ ከጉቦ ውጪ ነው። የሰበታ ከንቲባ እኮ ለመሆን 5 ሚሊዮን ብር ጉቦ ሰጠን የምትሆነው ወዳጅ። ሶ እነሱ የኑሮ ውድነቱ ያጠቃቸው ስላልሆነ they are not feeling it። ምን ሆነዋል መሰለህ? they are insulated። በአሉሚኒየም የተከበበ ሰው አለ አይደል? በአሉሚኒየም ውስጥ ኢንሱሌትድ ናቸው። አሁን እኮ ኮሪደር ብለው ብልጭ ሲሰሩ አንዱ አሁን ቅድም የመንግስት ደጋፊ ጠይቀዋለሁ መለስበታለሁ። መንገዶችን ማጽዳት፣ ከተማዎችን ማሳመር ችግር የለበትም። የሀገር ልማት ተውና የከተማ ልማት አርበን ዴቨሎፕመንት ብቻ ብንወስደው ፕሪንሲፕሉ ምንድነው? አርበን ዴቨሎፕመንት ማለት የከተማ መሰረተ ልማትን ማሻሻል ማለት ነው። መጀመሪያ ውሃ፣ መብራት፣ መንገድ ማስተካከል፣ ወሳኙ የአስተዳደር አሰጣጥን አድሚኒስትሬቲቭ ሰርቪስን ማሳለጥ፣ ጸጥታና ደህንነትን ማረጋገጥ፣ ወንጀልን ማጥፋት፣ ዋናው ደግሞ የጆብ ኦፖርቹኒቲ የስራ እድልን ማስፋትና ከጊዜ ወደ ጊዜ የሰራተኛውን ገቢ እየጨመሩ የኑሮ ሁኔታውን እያሻሻሉለት መሄድ ነው ከተማ እድገት ማለት። አዲስ አበባ ከተማ አደገች የሚባለው መንገዶቿ ሲሻሻሉ፣ መንገዶቿ ስለ አውራ ጎዳና ማሳመር ሳይሆን በውስጥ ለውስጥ ያሉ የህዝብ መገናኛ መንገዶች፣ ባቡር መንገዶች እንዲሻሻሉ ማድረግ፣ የውሃ አቅርቦት እንዲሻሻል ኳሊቲውና ሰፕላዩ እንዲሻሻል ማድረግ፣ ሰው እኮ በስንት ነገር ነው እዛ ሀገር እየተማረረ ያለው። አድሚኒስትሬቲቭ መታወቂያ ለማውጣት ጉቦ ከፍለህ ነው። የመንግስታዊ አስተዳደር ፐብሊክ ሰርቪስን ማሻሻል፣ ማፋጠን፣ ከሙስና ማጽዳት፣ ሞር ኢምፖርታንትሊ ደግሞ አዳዲስ የስራ ዕድሎችን መፍጠር፣ ያሉ ስራዎች ደግሞ ከጊዜ ወደ ጊዜ የሰራተኛው ክህሎትም እየጨመረ ገቢው እየጨመረ እንዲሄድ ማድረግ። ዛት ዋት ዴቨሎፕመንት ኢዝ። ስለ ሲንጋፖር ሲያወሩ ሰማለሁ። እኔ እኮ ከሊኮይ ወቁት ያዳምጫለሁ በወጣት አይምሮ ሀገር እንደዚህ ሀገር ይኸውልህ ሰዎች በአቋራጭ ሀብታም ሊሆኑ ይችላሉ። ሰርቀው ዘርፈው ሎተሪ አሸንፈው አግኝተው ሀገር በአቋራጭ አይለማም። ሀገር በእቅድ ሀገር በስትራቴጂ የሚገነባው ብሎክ ባይ ብሎክ ነው እንጂ የሚገነባው አሁን እነሱ እንደሚሉት አውራ ጎዳናን ብልጭልጭ አድርገህ ማንኛውም የመንግስት ንብረት ኢኮኖሚው ወይ ብር ሲወጣ ዌልዝ መፍጠር መቻል አለበት። ሀብት መፍጠር ተጨማሪ ሀብት መፍጠር መቻል አለበት። ይሄ በቤተ መንግስቱ ምንድነው የኢትዮጵያ ህዝብ የተጠቀመው? ወዳጄን ሲል ጠይቀው የብልጽግና ወዳጄን
ለኢትዮጵያ ህዝብ የተረፈው ምንድነው? ቤተ መንግስት ኢትዮጵያ ያላት አሁን ያለው ቤተ መንግስት እኮ በአፍሪካ ማንም ሀገር የለውም። የንጉሱ ቤተ መንግስት የሚልክ ቤተ መንግስት የሚባለው የአብይ ቤተ መንግስት መቀየር አለበት። ዋት ኢዝ ሌላው ሪዞርቶቹ ጎርጎራ አሁን ጎርጎራ ተሰራ በጣም ቢዩቲፉል የሚገርም ነው። ላሊበላ ግን ዝግ ነው። ባሉን ቅርሶች ራሱ ቱሪስት እየመጣ አይደለም፣ ምክንያቱም በጦርነት ምክንያት። ኢትዮጵያ ስንት ስራ ተፈጠረ። አሁን ገበታ ለሀገር እየተባለ ወደ ብዙ ቢሊዮን ብር ተሰበሰበ። ስንት ስራ እድል ፈጠረ፣ ሀብት ፈጠረ። has he created any new wealth? prove me wrong። እኔ በምክንያት ማምሰው ነኝ። yes እነዚህ ፕሮጀክቶች በተለይ ቤተ መንግስቱ መሸጥ አለበት። we will sell it። አብይ ለዘላለም አይኖርም። ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም። በምን መልኩ እነኚህ ሪዞርትን መሸጥ አለባቸው። ቅድም እንዳልኩ የኢትዮጵያ ኢኮኖሚ እንዲያገግም ከተፈለገ አንደኛ ጦርነቶች መቆም አለባቸው። ጦርነቶች መቆም ስንል እየተካሄዱ ያሉ በአማራና በኦሮሚያ ያሉ ጦርነቶች መቆም አለባቸው። ሊያገረሽ በቋፍ ላይ የደረሰው የትግራይ ጦርነት መቆም አለበት። ከኤርትራ ጋር እየተካሄደ ያለው የሰጣ ገባ ወደ ጦርነት እንዳይመራ መከላከል አለብን። ምክንያቱም ይሄንን ሐኪሞቹ በደንብ ይረዱታል። አንድ ሰው ቆስሎ ከመጣ የመጀመሪያው ስራ ደሙን ማቆም ነው። እንደገና ደግሞ ሌላ ኢንፌክሽን እንዳይመጣ መከላከል ነው። ከዛ ጋር ደግሞ ይሄ በየኮ ሀገሪቱ አንደ ሰው በደረተ ሰው እኮ የራሱን ንብረት እንኳን እንዲያጫወትበትም እንኳን ያገር መጫወቻ እኮ ነው ያደረገው። ድሮን አለኝ ወንድሜ፣ የብልጽግና ወንድሜ አንደኛ አከብራለሁ ዲሲፕሊን በሆነ መልኩ በመጠየቁ ኢንተርኔት ላይ ፌስቡክ ላይ እንደሚረብሹ ሳይሆን በዲሲፕሊን መጠየቁ ጥሩ ነገር ነው። የድሮን ሾው ምንድነው ሰውን ኢንስፓየር የሚያደርገው? ቲክቶክ ላይ እኮ ያዋል ሰው ደግሞ how insensitive is it? ሐኪሞች ዳቦ አጣም ብለው በሚያለቅሱበትና ስራ ባቆሙበት ቀን ድሮን ማለት እኮ አሻንጉሊት ነው። የመብራት ድሮን ማለት በነገራችን ላይ ድሮን ጥቅም ያለው አለ። ለአረም ማጥፊያ ሀገራችን ውስጥ መኪና የማይደርስበት መድኃኒት ለማድረስ ለብዙ ነገር ድሮን መጠቀም እንችላለን። የድሮን ሾው ግን አሻንጉሊት ነው፣ የህፃናቶች መጫወቻ ነው። አብይ እንደ ህፃን በሀገር እየተጫወተ ነው። እኔ ስለሱ ማነሳው ሀገር የሚመራ ሰው እንደዚህ ህፃን ሆኖ ነው አይቻላል። የሀገሪቷ ዋና በርኒንግ ኢሹ ስራ አጥነት፣ የኑሮ መወደድ ሆኖ ባለበት ቀን በአንድ ጎን በነዳጅ ላይ 10 ብር ጭማሪ አድርጎ በሌላ ወገን ሚሊዮኖች አውጥቶ የራሱን ፎቶ የሚያሳይበት ድሮን ሾው ይሰራል። ይሄ ትውልድ ኢንስፓየር ማድረግ አይደለም። እኔ ይሄ የሀገርን የህዝብን የወጣቱን ቅስም መስበር ነው። ይሄንን በጥንቃቄ ማየት አስፈላጊ ነው። የጋፊ አፋን ኦሮሞቲን ከኤፍ ረኮሌ ዶንግሮት ታቴዎን ኩማ ለማኩረ ሰዴት የቀረንዴ ሚኒ ለመነንኮ በንጂ አሪስ ባፍኔ ጅራ ከሮስ ቀምና ዋና መደማ ጅሩ ከነ ወቹ በርባደን የሮ ቡክ ቱሪ ዋና ናሳ ጅሩ ነምኔ ዱን ሲሪየስ ኢንኩደን አመራኮን ከኛ ሰኒ ምትረኮን ከኛማ ዱቢቱ ልክ መለ ሰፊ ሳንዴ ሙጅ በረካይን ዱቢቱ ልክ መለ ሰፊ ዲኖር ካዴ አማ ፍሬናስ ቀበቻ ሱተ ደሙ ሀሊት እንደሙ ሮት ደሙ ጀራ አኩመ ነው ወደዳጀት ሚላን ሶቿ ማታፊ ኦኔ ወለፊ ወርባይስ kana eradalaga deemu jirra oromo ramalto egama tokko mootummaa dhoortoo isin kennitu mootummaan isin jiraachiftu isintu mootummaa jiraachisa mootummaan jirtu tun gibira keeysaniin dachii teeysaniin huurkaa keeysaniin jirti biiti mootummaan jiraachiftu hin jirtu mootummaa ummataa jiraachisa qabeenya tokko isaan akitti taphatamuun akka ijoolleedha. Qabeenya keessanii haqa teessan hurkaa teessan gaafadhaa. Akka gita hojiitiin akka walitti dhiyaatanii wal jaara. Gaafi keessan gaafadhaa. Haaduree ganda keessa deemtee baalagummaadhaan biyya saamtuu fi
ummatatti jaba baaftu tana ijatti babaasa nitiif dibarol beeyna arrabar injirani gaafa wayyaane san taankii baankiinis kan irra guddaa ture warri gaaftan isaan hoogganus cimina sammuutiin illee isaan caalan so tokko qabsoof qophaa'aa lammaffaa ummatoota biyya saniitiin wal hubadhaa walii tumsaa yakka maqaa keessaniin dalagamu qaaniidha kun yakka maqaa keessaniin isinirrattis maqaa keessan immoo ummata kaan irratti dalagamu deemu kana dura dhaabadha obboleeyyan keessan kan naannoo keessan jiran hundaan kan dur caalaa wal dhaggeeffadha kan dur caalaa wal hubadha kan dur caalaa wal qabadha maaliif yakki biyya irra galamu afaan yeroo hunda jirutti mana tokko cita ibiddatti qabanii gamii tokko gubatee gamii tokko nafu kanaaf akka biyyaatti nagaa buusuu qabna akka biyyaatti lola deemaa jiru dhaabsisu haareen akkan eegalle dhoorguudha qabna jechuudha kanaaf ummanni keenyatu qophaa'uudha marii cimsaa deemna የብልጽግና ጓዴ አንድ ያለው ነገር አለ አርሲ ላይ ሐውልት እናቆምላለን አልከው ወዳጄ እኔ ሐውልት አልፈልግም ለሐውልት አልታገልኩም በህይወት እያለሁም ለሙገሳ አልታገልኩም ሙገሳ አልፈልግም ስሞትም መረሳት ነው የምፈልገው ለሐውልት ብዬ ሀገርና ህዝብ ሲዋረድ ሀገርና ህዝብ ሲፈርስ ለሐውልት ብዬ can you imagine በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙጋ እኔ ከተወለድኩባትና እኔ ካደኩባት በኑሮ ሁኔታ በሰላም በልማት የተሻለች እንድትወል የሚቀጥለው ትውልድ እኔ ታገልኩት እንዳደኩባት ቀበሌ ማለት ነው ለኔ ክብር እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው ይሄን በማደርገው ትግል ሐውልት አታቁሙልኝ ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም በየ በህዝብ ላይ የሚደረግ ከፍት አብራችሁ ብትሰሩ ይሻላል አለ ሞከርን እኮ ያልሞከረ ማን አለ ማን ነው ከነሱ ጋር ከካቢ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው አሁን ይያልን ያለ ነው ይሄ it's a question of dignity ለህዝቡ ይሄ ህዝብ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከእስር ቤት ከወጣው ድሮ እንኳን አፍሪካ አላውቅም ከእስር ቤት ከወጣው ብዙ የአፍሪካ ሀገሮችን አይቻለሁ ኢትዮጵያ በብዙ ሀብት እንደውድ የሆነች ብዙ ሀብት ያላት ሀገር ነች ፈጽሞ መራብ ያለበት እንዴት ነው ኢትዮጵያ ውስጥ ዶክተር የሚራበው ምን አይነት ብልጽግና ነው የምታወሩት ጓዶች ትንሽ እንትን የለም እንዴ ምን አይነት ትውልድ ነው ኢንስፓየር የሚሆነው ዶክተር ተራብኩ እምበላው አጣሁ ቤት ኪራይ አቃተኝ ዶክተር እኮ what you talking about በማንም ሀገር እንዲህ አይነት ነገር አይቻላልም እኔ እንደ ይሄ ሀገራዊ ውርደት ነው it's a shame this is national shame it's an embarrassment ብልጽግና ውስጥ አምናችሁበት አብይ ወዳችሁ ያላችሁ ልጆች ካላችሁ it's good ግን የማይሆን ነገር ላይ አትደግፉት አትደጋገፉ የማይሆን ነገር ላይ ሐኪም ራበኝ እያለ ድሮን አሻንጉሊት የሚጫወተን ሰው ታን incredible insult እኮ ነው ጨርሻለሁ በዚህኛው ላይ ጥሩ አንድ ዘው የሁለት ጥያቄዎች ምናልባት እናደርግና ስልክ እንቀበላለን በድጋሚ አሁን መደወል ይችላልላችሁ እንቀበላለን ጀዋር ያወራ በመሃል መቀበል ይችላል ሆኔ አንደኛው ሁሌ ችግር ብቻ ነው የሚወራው ችግር ለምን ይሆናል ከዚህ የተሻለ ነገር ምንድነው በተለይ መጀመሪያ ላይ ላይክ ሳግ የተናገረች አንድ እናት አለችና ባፋን ነው ጠየቀችው ጥያቄ ማሊፍ ዋይ መሰናሃ ሶፍቱ ረኮ ማሃ ሶፍቱ በረዱ ፋደርባ ረኮ እንደምቸከና በከማዳ የዚህ መንግስት ችግሩ የታወቀ ነው ለምንድነው ወደ ቀጣይ ስርዓት ለውጥ ወይ ደግሞ ሌላ መፍትሄ ማትሄዱት
ለምንድነው ችግር ብቻ የሚወራው በሁሉም አቅጣጫ የሚል ነው። የብልጽግናው ልጅ ደጋፊ ያልከው ልጅና አንድ የዚህ ላይ ጥያቄ የጠየቀው አንድ ወጣት ቢሸጡ የሀገሪቱ ችግር ይቀርፋል ወይ? አሁን የምትላቸው ፕሮጀክቶች ቢሸጡ የሀገሪቱን ችግር ይቀርፋል ወይ የሚል ነው ቀጥታ ጥያቄ ጠየቀውና እነዚህ ሁለቶች ላይ አደረጋን አንሳለንና ስልኮች እንቀበላለን። ስለ ችግር ብቻ ለምን ተናገራላችሁ? መጀመሪያ ችግሩን በደንብ የተረዳ ስለ ሐኪሞች ስለምናገር ይሄንን የበለጠ ከኔ የበለጠም ሊያብራሩ ይችላሉ። diagnosis is more important than prescription። ችግሩን በደንብ መረዳት አለብን። በደንብ ልንግባባበት ይገባል። አፋን ኦሮሞ ሲንጋፈተኒ ወይ በማን ያልጨርሰው ነው ወደኛ መጣዋለሁ። ችግሩን በደንብ ልንግባባበት ይቻላል። አተ ምንም ኢትዮጵያ ውስጥ አሁን መግባቢያ መጥቷል። አንድ ሀገር እየሄደችበት ያለው ጎዳና የሚያዋጣ አይደለም፣ ወደ ገደል የሚወስድ ነው። ሁለት የችግሮች ዋና ምንጭ አብይ አህመድ ነው የሚለው ላይ ኮንሰንሰስ እየመጣ ነው። ከዛ በኋላ ወደ መፍትሄ መሄድ እንችላለን። አፋን ኦሮሞ ቲም ወኒ ዋይረኮ ሮንዳ ሀዞይኑ ፉርማተ ፊዱራፍ ረኮ ስርቱ በቹን ስርት ቆራቹን ወሉ በቺሱን በርባቺሳ ዳይቹ ነው ዱቢያ ኪሞታቲ ወኒ ራሱ ነም ኩብሰታ ወላኑዳፍ ሆጂን ጉዳን ቆረናል ቴስቲ አደዳ ጎዱዳ ሰምቦዳ ተዋ አጀጃፊ ወላንሰቲ ዴምታ ይቹ ከናፍ ዋይ ረኮረት ዱ ከናሱ ይኑፍ ከናፊ ኢትዮጵያ ከየቲ ዋለ መረተማ ወሉበናን ጭማን ዱፋ ዴማ ጀራ ኮንሰንሰስ ዱፋ ጀራ ቶክ ከራም ቢቲ ቱልረ ዴማ ጀርቱ ስሪ አከንታኔ ፊ ኡመቶታ ፊ ቢትኒስ ክሌዳ ቁፈከታ ለማባ ረኮ መድረኮ ሀማ ሾፌርቲ አከተ አብይ አከተ ወዲ ገለመቱ ወጋ ጃነራ ወጋ ኦዞን አከነ ጄነምኒ ነክ እየቱሬ ወር ከርዋን ጀቱ ድረ በረሰኒስ ወር አረገሩ ወሉበናን ዱፋ ዴማ ዱፋ ጅራ ይቹ ያኛው አነሳው ጥያቄ የነኝ ፕሮጀክቶች ይሸጡ ያልኩበት ሁለት ምክንያት አለ። አንዱ በቢሊየን ዶላሮች ነው የወጣበት እነኚህ ፕሮጀክቶች። እነዚህ ፕሮጀክቶች መሸጥ በቢሊየን ዶላር ወደ ኢኮኖሚው ገባ ማለት ማስታገሻ ችግሮችን አሁን ያሉት ችግሮች ለማስታገስ ይረዳል። ሁለተኛ ሲምቦሊክ ቫልዩ አለው። የሀገር ንብረት የሀገር ገንዘብ ልማታዊ ለሆነ የስራ ዕድል ለሚፈጥር ሀብት ለሚፈጥር ፕሮጀክት መዋል አለበት። ለቅንጡና ዋጋ ቢስ ብልጭልጭ መውጣት የለበትም የሚለው የፖለቲካችን መርህ መሆን መቻል አለበት። ይሄን እንደ መቀጣጫ እንደ አስተማሪ መቀጣጫ መጠቀም መቻል አለበት። አይ ሪሜን ፌር የቤተ መንግስቱ ይቁም አይደለም እያልኩ ያለሁት። ቤተ መንግስቱ ይሸጥ። ቤተ መንግስቱ ጨረታ ወጥቶ ጥሩ ዲዛይን ያለው ባይጨርሱትም አብዛኛው ነገር ሰርተውታል። ሆቴል ይሁን ኢንተርናሽናል ሆቴሎች ተወዳድረው ይግዙት፣ የተረፈውን ይጨርሱት። ከዛ የሚገኘው ገንዘብ አሁን ፕሬሲንግ ለሆነው አሁን አስቸኳይ ለሆኑ የሰራተኛው ጥያቄ መልስ ይሁኑ። ሪዞርቶቹ በጨረታ በግልጽ ጨረታ ወይ ሀገር ውስጥ ወይ ሀገር ከውጭ ሀገር ያሉ ባለሀብቶች ተወዳድረው ይስሯቸው። ለስን እንደ ህዝባችን ብዙ ነገር ከህዝባችን ተደብቆ ያለው ወዳጅ እነኚህ ሪዞርቶች በዶላር ነው የተሰሩት። እንግዳ የላቸውም። አንድ ባልደረባይ ከትንሽ ጊዜ በኋላ በፊት ሄዶ ነበር። እዚህ ጨበራ ነው መሰለኝ፣ እዚህ ምን እዛ ሀሌላ የሚባለው መሰለኝ ሄዶ ማናጀሮችን ሲጠይቃቸው በአንድ ወር ውስጥ የመጀመሪያው እንግዳ ነው አንተ ያሉት። this is waste of public finance። እኔ እንዲህ አይነት ነገር አይቻላልም። እንዲህ አይነት በህዝብ ንብረት እንዲህ ሲባለግ I have never seen it። ድሮ በዚህ በንጉሶች ዘመን ኢትዮጵያ ውስጥ እንኳን ያሉ ንጉሶች የዚህን ያህል የባለጉ አይመስለኝም። አንዳንድ ነገሮች ውስጥ እንዲህ አይነት ብልግና ታይቶ ይሆናል። በአንደኛው ክፍለ ዘመን በመንግስትና የህዝብ ሀብት እንደዚህ ሲባለግ አይቻላልም። ስለዚህ ይሸጡ ምለው አንደኛ ከሚገኘው አንደኛ ነው ሪዞርቶች ቤተር በግለሰቡ በፕራይቬት ሴክተሩ የተሻለ ስራ ይኖራቸዋል፣ እድል ይፈጥራሉ።
ምክንያቱም ገበያ አትራክት ያደርጋሉ ለራሳቸው ተርፍ ሲሉ። ሁለተኛ ከሽያጩ የሚመጣው ገንዘብ ፕሬሲንግ ለሆኑት ለአሁኑ ችግሮቻችን መፍትሄ ይሆናል። አልሰማህም ሀብታሙ? ኦኬ ሄሎ ሄሎ ይሰማል? ይሰማል። ቀጥል እባክህ ጥያቄ። ብሩክ እባላለሁ። ቴንክ ዩ እድሉን ስለሰጣችሁ። ኦቦ ጀዋር መጠየቅ የምፈልገው ጥያቄ ኢን ጀነራል ተርም በኢትዮጵያ ውስጥ አሁን እነዚህ የህዝባዊ ትግሎች ማለት ነው አንድ ሃይጃክ ይደረጋሉ፣ ሁለት ደግሞ እኔ አንድ ከ67 ጀምሮ ወደ ኋላ ሄጄ ለማየት ስሞክር የማያቸው እንደ ኢትዮጵያ ሪጋርድለስ ኦፍ አወር ኤትኒክ አይደንቲቲ በየትኛውም ማህበረሰብ ውስጥ የማየው ጭቆናን የመሸከም እንትኖች አሉ። ጫንቃችን ሰፊ ነው ከሌላው ማህበረሰብ አንፃር ስታየው፣ ከጎረቤቶቻችን አንፃር እንኳን ስናየው ማለት ነው። ሶ ይሄ ነገር አሁን ዛሬ የተጀመረውን የህክምና ባለሙያዎች ሌጂቲሜት የሆነ ጥያቄ ይሄ ውስጣችን ያለው በሶሳይቲ ሌቭል ውስጣችን ያደረው የባሰ አታምጣ የሚል ሜንታሊቲያችን፣ ምክንያቱም ቅድም እንዳልከው ከስር ከተፈታ በኋላ ብዙ አፍሪካ ሀገሮችን የማየት እድል እንዳጋጠመ ተናግረ ነበርና ልብ ብለን የአፍሪካ ሀገሮች ላይ በጣም ኢምንት በሚባሉ ጥያቄዎች መንግስት ታፕል ሲደረግ እናያለን። ሙቭመንቶች ወዲያው ሲቀጣጠሉ እናያለን። እኛ ጋር ግን ኢቭን ላስት 2015 ላይ የነበረውን ህዝባዊ አመፅ እንኳን እኛውንን የምንጠራው እኛውንን የምንበትነው ብለው ህዝብ ውስጥ ያለውን ሞራል ለመንካት የብልጽግና ባለስልጣናት የነሱ ትግል እንደሆነ ያሳያሉ። ሶ ይሄ ሳይኮሎጂካል ትሬት ማለት በማህበረሰብ ደረጃ ጭቆናን አንድ የመሸከምና ነገ የባሰ ነው ብሎ መፍራት አሁን የተጀመረውን ጥቂት በሚባሉ ማለት ጥቂት ስለ ከኢንቫይሮንመንቱ ጥቂት በሚባሉት ጠቅላላ ከጭቆናው አካል ጥቂት የሚባሉት ሐኪሞች ናቸው ይሄንን ስትራግል የጀመሩት እና ያ ሳይኮሎጂካል ትሬት ዛሬም ፕሮብሌም አይሆንም ብለህ ታስባለህ? ፕሮብሌም ነው እስካልክ እንዴት ነው የምንፈታው? ቴንክ ዩ በጣም አመሰግናለሁ። እሺ ጥሩ እናመሰግናለን። ሄሎ ሄሎ የስ ባኮተን ጥያቄ ካሉ ጋፊው ቀበተን ቶሌ ሀብታሙ ገለቶም jechuun barbaada gaafii tokkoon jawaarifan afaan oromootiin qaba. Maal egaa abiyyi aangorra ba'ee jalqabee naannoo jijjiiramni dhufe jedhamu keessatti wantoota abiyyi hojjetee ittiin milkaa'ee jira jedhee yaadu keessaa tokko poolisii inni dhoksaatti yeroo sanitti yeroo girrigirrii san keessa qopheeffatee dargaggoota bittinsuuti. Akka dargaggoonni dhaabota siyaasaa garaagaraarraa Jawaarin dabalatee namoota garaagaraarraa abdii kutatan wantoota hojjetamantu jira. Maallaqni gahaan ramadamee namoota muraasa qabatanii akka dargaggoonni muganii taa'an yoo akka mirga isaanii hin gaafanne akka keessoo isaaniitti sodaan uumamu wantoonni raawwataman itti yaadamee guddoodha. Kanaaf gaafiin ani Jawaariif qabu yoo jiraate wanti kuni dargaggoota hedduu irratti hojjetamee jira. Haamilee cabsee jira. Wantoota akkasii kana keessa dargaggoota dammaqsuudhaaf gaafii mirgaa isaanii akka gaafatan keessattuu amma akka durii qofa otoo hin taane akka biyyaatitti sadarkaa biyyaatitti namni hundumtuu bo'aa jira. Sabaanii miti amma dubbiin wanti deemaa jiru garee muraasa aangoo qabatisaniin ala namni hundi beela'ee jira. Dargaggoon abdii dhabee jira. Hojjetaan mootummaa, hojjetaan dhuunfaa hundumti isaatu irratti wanti raawwatame waan nama gaddisiisu. Kanaaf dargaggoota kana daangarraa hanga daangaatti kaasuudhaaf wanti hojjetamaa jiru maalinni kan jedhudha. ሌላው እኔ አስተያየት መስጠት ነው የምፈልገው ለኢትዮጵያ ህዝብ በተለይም ለወጣቱ እኔ ማስተላለፍ የምፈልገው መልእክት ለሁሉም ሊጠቅም ይችላል። አስተያየቴ ለሁሉም ሊሆን ይችላል። በተለይም ደግሞ ወጣቱ በአገሩ ላይ እንደ ሁለተኛ ዜጋ ነው እየተቆጠረ ያለው። የመጀመሪያ እንደ ሀገሪቷ ዜግነት እየተቆጠሩ ያሉት ስልጣኑን የያዙና ስልጣኑን ከያዙ ሰዎች ስር ተጠግቶ እየተጠቀሙ ያሉ ሰዎች ናቸው። ወጣቱ በሃይማኖት በእነሱ ክፍፍል በብሔር ሳይከፋፈል መብቱን መጠየቅ አለበት። ከኬንያ ወጣት የኛ ሀገር ወጣት ብዙ ነገር መማር አለበት ብዬ ነው የማስበው። በጣም ነው የማመሰግነው። ገለቶም ሀብታሙ። ኦኬ
ሄሎ ሄሎ ስልክህን አጠገብ ያለውን ቪዲዮ ዝጋው። ሄሎ ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። አስተያየትና ጥያቄ ለማቅረብ ነበር ለአቶ ጀዋር መሐመድ። እሺ አጠር አድርግ እባክህ። እሺ ብሩክ የሾርቅ አሰፋ እባላለሁ ከአዲስ አበባ ነው የምደውለው። እሺ በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘሁት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በ12 ዓመቴ የጀመርኩት ትግል ነው ብሏል እና ከ12 ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱት ጥያቄ ምንድነው መፍትሄው ተብሎ ሲጠየቅ ቤተመንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሀሳብ ይሄን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለም እና ተራ መልስ ሆነብኝና እንደ አንድ ኢንተሌክቹዋል ነኝ ይላል ጀዋር። ከዛ አንጻር እንደው የተጠና መፍትሄ ሊሆን የሚችል ሀሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሐመድ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብ እና ሰውን ከማስለቀስ ያለፈ የሀሳብ ፖለቲካ ሲያራምድ አይቼው አላውቅምና ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሀሳብ የተሻለ አሁን ካለው መንግስትም የተሻለ ሀሳብ አለኝ ለህዝብ የሚጠቅም የሚል ሀሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ላለው። ሁለተኛ ምንድን ነው የምትሰራው ጀዋር መሐመድ? በቀጥታ ስራ ምንድን ነው አሁን እየሰራ ያለው? ከፖለቲካው በምታተርፈው ነገር ነው የምትኖረው ይመስለኛል እና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣህበት ይታወቃል እና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለው እና ይሄ ከቆመ ምናልባት የምትሰራው ነገር ላይኖር ይችላል ብዬ አስባለሁ እና ምንድን ነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድን ነው? ሁለተኛ የመጨረሻው ጥያቄ ፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት ብር እንዳለ ይታወቃል፣ ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃል እና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለእነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል አንተ እንደ አንድ ኢትዮጵያዊ ባለሀብት ማለት ነው? እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኦኬ ጥሩ። እሺ እናመሰግናለን። ኦኬ ጥሪዎች እየመጡ ነው። ጥያቄዎቹን ይዛቸዋል ብዬ አስባለሁ። ጀዋር ሄሎ ሄሎ የስ እባክዎትን ይቀጥሉ። እሺ ይሰማል። አመሰግናለሁ። ጀዋርን ጥያቄ ለመድረግ ነው። እሺ አጠር ያድርጉ እባክዎትን። እሺ ጀዋር ያው እንዳሁኑ እኔ ሙሉ አድራሻዬና ስሜን አልነግርም፣ ፓርሴውላ አይደለሁም። ግዴታም አይደለም። እኔ ሁለት ጥያቄ አለኝ። ሁለት ጥያቄ ያለኝ እኔ ኖርማሊ ጠይቀው የፈለጉት አንደኛ በሀገሪቱ ውስጥ ያሉት የሕክምና ባለሙያዎች ያነሱት ጥያቄ እውነታ ነው፣ ሁላችንም ደግፈው ነው እና ይሄኛው የሕክምና ባለሙያ ብቻ ሳይሆን መምህራንም ሆኑ ሌሎች የመንግስት ሰራተኞች ደሞዝ ቢጨመርላቸው ለሀገሪቱ ውስጥ ያለውን ችግር መሰረታዊ ችግር መፍትሄ ሊሆን ይችላል። ምክንያቱም ደሞዝ ሲጨመር አጠቃላይ ገበያው እንደሚያባብሰው ይታወቃል እና ይሄ ምን ያህል መፍትሄ ሊሆን ይችላል የሚል ነው። ሁለተኛ ደግሞ አሁን ያለውን ወቅታዊ ሁኔታ የሕክምና ባለሙያዎችም ሌሎችም የሚያነሱትን ጥያቄ ወደ መሰረታዊ ሶሻል ሙቭመንት የመቀየር ተስፋ አለው ወይ ደግሞ እንደዛ የማድረግ እቅድ አለ ወይ? ምክንያቱም በ2014 አካባቢ ጀምሮ በማስተር ፕላን ኢሹ የጀመረው ነገር የወያኔን ስርዓት እስከመጣል የደረሰ ሶሻል ሙቭመንት ውስጥ ከቶ ለውጥ አጠቃላይ የስርዓት ለውጥ አምጥቷል እና ይሄኛው ሙቭመንት ወደዛ የማደግ እድል አለው ወይ? እንደዛ ስለማድረግ ምን አይነት ስትራቴጂ ይኖርሃል? እንደዛ ሀሳቡ ካለ የሚል ለመጠየቅ ነው። አመሰግናለሁ። ጥሩ እሺ፣ እናመሰግናለን። ሄሎ ሄሎ የስ እባክዎትን ይቀጥሉ። ሄሎ ይሰማል? ሄሎ አይሰማዎትም? አከም ነጋ ወልተ ነጋ ከም ሲደጋማ እንደር አይ ጋፊ ገባብ ሲከንፋስ ሄሎ ሄሎ ነጋማ
sila gahan jira carraa dhuma gaaffii kee yoo qabaatte itti fufi. Gaaffiin kiyya wanta gaafadhu Jawaarii fi kaabineen xixiqqoon bulchiinsi gandaa tun saamicha inni uummata irratti raabsu kan Abiyyiin hin beekaa isa jiru qofa naa gaafata. Fakkeenyaaf naannoo keenyatti bulchiinsummaan gandaa ka'ee namarratti 5,000 ramadaa riisiitiin qabu waan tokkoon qabu irraa guuranii yookiin mana qorqorroo kifilii lama bulchiinsaaf ijaarre yookiin waan adda addaa jedhanii isa saamicha uummata irratti raawwatamu kana Abiyyi hin beekamu hin beeku. አንድ ሁለት እንጨምር ወይስ አዲስ መልሳቸውና እንጨርስ? ሰዓቱም እየሄደ ስለሆነ መልስ እነዚህን መልስ። ጥሩ እሺ፣ ጥያቄዎችን ይዘሃልቻል ብዬ አስባለሁኝ። ህዝባችን ነገሮችን ችሎ ዝም ብሎ ከዚህ ባሰማ አለ ብሎ የመቀመጡ ከሌላ አፍሪካ አንፃር ሲታይ በጣም ለየት ያለና ነገሮችን ችሎ የማደር ባህሪ ያለውና ይሄንን ለመቅረፍ የሚል ነው የመጀመሪያው ጥያቄና ከዛ ጀምር። አይ ቲንክ እንግዲህ ብዙ ምክንያቶች መደርደር ይችላሉ። ለዛ አንዱ የስቴት ፎርሜሽን የሀገር መስረታዊ ሂደት የፖለቲካል ካልቸሩ ኦቶሪቴሪያን ነበር እና ህዝቡ ጭቆናን የመሸከም ልምድ ፈጥሯል። ሁለተኛ ደግሞ አሁን ባለው ሁኔታ ላይ እንኳን ድሮ የነበሩ መንግስታት በጣም ጠንካራ ነበሩ። ስራቸው ኮንትሮል የማድረግ የስልጣን መሰረቶቻቸው ጠንካሮች ነበሩ። የሴኩሪቲ አካላቸው በጣም ጠንካራ ስቴት ዋዝ ስትሮንግ። አሁን ህዝቡ ፍራቻው መንግስት መብራት ብቻ ሳይሆን ሀገር እናጣለን ከዚህ ባስ ይመጣል ከሚል ነው የሚመጣው። ከዚህ ነው የሚመጣው እና ከሌሎች አፍሪካ ሀገራት አንፃር ስናደርገው በኮሎኒያል ስር የነበሩት የኮሎኒያል ኢንስቲትዩሽኖች የለወጧቸው ነገሮች አሉ። ወደፊት በጊዜ ወስደን በብዛት ልንዋይ እንችላለን። የኢትዮጵያ ህዝብ ትዕግስተኛ ነው። ወላሂ በጣም ምስኪን ህዝብ እኮ ነው። ኬንያ ውስጥ እኮ በነዳይ ላይ 10 ሳንቲም ጨመርክ ብለው በአንድ እግሩ የሚያቆሙት የኛ ህዝብ ኢቨንቹዋሊ ወደዛ ሄደ። this is part of democratization። የኛ ስራ አሁን መሆን ያለበት አንደኛ በዚህ እብደት ሀገር እንዳያፈርሱ ሴም ማድረግ ነው። ከዚህ በፊት ብየዋለሁ። የኛ ጄነሬሽን ትልቁ ኃላፊነት ኢትዮጵያን ከአብይ ማትረፍ ነው። ስቴቱን ሀገረ መንግስቱን በታትኖት እንዳይሄድ ማትረፍ። ከዛ በኋላ የዲሞክራቲክ ትራንዚሽን ፕሮሰስ ውስጥ ገብተን ጠያቂ ማህበረሰብ መልስ ሰጪ መንግስት። ቅድም ተያይዞ የመጣ ነገር አለ። የሐኪሞቹን በመለስ ሌላው ጥያቄ ያነሳል። ገቨርናንስ እኮ ጥያቄ መመለስ ስራ እኮ ነው። ገቨርናንስ ማለት ሀገር ማስተዳደር ማለት የተለያዩ ከጊዜ ወደ ጊዜ የተለወጡ የሚመጡ አንዳንዴ እርስ በርሳቸው የሚጻረሩ አንዳንዴ መመለስ አቅም የሌለህ ወይ ደግሞ ጊዜው ያልሆኑ ጥያቄዎችን መመለስ ነው። what governance is ተደራርበው የሚመጡ በየጊዜው የሚመጡ እርስ በርሳቸው የሚጋጩ governance is managing conflicting competing interests and የኢትዮጵያ ምክንያታዊ ነው። ይሄ መንግስት ከነዚህ ሐኪሞች ጋር ቁጭ ብሎ ቢደራደርና ቢያሳምናቸው አሁን መክፈል የምችለው ይሄንን ብቻ ነው፣ በሂደት ግን እንደዚህ እናደርጋለን ብሎ ቢደራደር ቢከራከር እርግጠኛ ነኝ እዚህ ቀውስ ውስጥ አይገባም ነበር። ግን ለህዝብ አለ ንቀት አለ። ምን ያመጣሉ? ወያኔዎች በታንክ ያልቻሉን ጋውን ለብሰህ ምን ልታረግ ነው? ይሄ ንቀት ነው። ይሄ መሀይምነት ነው። ህዝብ አለማወቅ ነው። ገቨርናንስ ፖለቲክስን አለመረዳት የሚመጣ ሂደት ነው። ሌላው ቤተ መንግስቷ ጉዳይ ከንክናቸዋለች። because that's the only thing they care about። ለምሳሌ ያመጣሁት አጀንዳ እንዲሆን ስለፈለኩ። ምክንያቱም አብይና እነዚህ ከቦት ያሉ ልጆች ደሴት ፈጥረዋል። ብልጭልጭ ደሴት የ130 ሚሊዮን ህዝብ ህይወት የሚታደግ የጤና መስክ
ቀውስ ሳይሆን እነሱ የሚያሳስባቸው ጥንጡ ቤተ መንግስት የኢትዮጵያ ህዝብ የማይፈልገው የማይጠቅመው የማይጠቀምበት ቤተ መንግስት ነው የሚከነከናቸው። ዲዩሲ ፈንዳሜንታል ፕሮብለም አለ። አየህ ጠቅ ሳረጋቸው ለዛ ነው የወጡት። ይቺ ነገር ከነከነቻቸው። ቤተ መንግስቱ በመሸጥና እነዚህን ፕሮጀክቶች በመሸጥ የኢትዮጵያ ህዝብ ችግር ይፈታል? በሙሉ አይፈታም። ሁለት ችግር ይፈታል። አንደኛ ከበቂ በላይ ገንዘብ ነው የፈሰሰበት። ከዛ የሚመጣው ገንዘብ አተ ሚኒመም የሐኪሞቹን የደሞዝ ጭማሪ ለማስተካከል ይበቃል። ምንም ጥያቄ የለውም። 10,000 ምናምን እኮ ቢሆኑ ነው ማለት ይችላል። 100,000 እንኳን ቢሆኑ በአምስት እጥፍ ብታሳድገው ያሁን ገቢያቸውን it will be a fraction of what he is spending on the palace። ልንገመው አሁን ያሉ የጤና ባለሙያዎች 100,000 እንኳን ቢሆኑ ቁጥሩን ማየት ይቻላል። ከጤና ሚኒስቴር በአምስት እጥፍ ደሞዛቸውን ብታሳድግ ታይኒ ትንሽ ፍራክሽን ነው በዚህ በቤተ መንግስት ላይ እየወጣ ካለው ገንዘብ ውስጥ። therefore ይሄንን መሸጥ አለበት። ሌላው የህዝብ ብሶት መቆስቆስ ብቻ ነው። የህዝብ ብሶት እንዳይወጣ እንዳይነገር ይፈልገው ማለት ታውቃለህ። ያን ብሶት የሚፈጥር ህዝብ ሲዘረፍ ያ ዘረፋ ስትናገር ጠላት ነህ አንተ። የህዝብ ንብረት ሲዘረፍ ሲበዘበዝ ስትናገር ህዝብ በጠራራ ፀሐይ ሲገደል እኔ ኮራበታለሁ። የህዝብ ብሶትን እነሱ ለማፈን ለመደበቅ የሚሞክሩትን በማውጣቴ እኮራበታለሁ። that's my responsibility። ከህዝብ ነው የምወግነው፣ ከጨቋኞች አይደለም፣ ከሌቦች አይደለም፣ ከዘራፊዎች አይደለም። ዘመቻ ነበራቸው ኮለሰም በፊት የብሶት ምናምን yes I am proud of it። የኢትዮጵያን ህዝብ ልጋብዝ፣ በየቀበሌው በየወረዳው የሚደርስባችሁ በደል አምጡት፣ እናጋልጠዋለን እያንዳንዱ ከነመረጃው። ገና ጀመር ነካ ነው እያደረግን ያለ ነው። ወርጅስ ዋርሚና እኮ ያለንን ካፓሲቲ 10% እየተጠቀምን አይደለም። we will expose። ምክንያቱም በህዝባችን ላይ የሚደረግ ደባና ወንጀል መሳከል አለበት። የሐሳብ ፖለቲካ ምንድነው? የሐሳብ ፖለቲካ መደመር ብላችሁ ይዛችሁ ምዞሩ ዝባዝንኬ አያፍሩም እንዴ? ኢህአዴጎች እንኳን እኮ ቢሉ ያምራል። ኮሚኒስቶች ነበሩ። they had a ፋውንዴሽን ነበራቸው። የኢዲዮሎጂካል ፋውንዴሽን ነበራቸው። የኤርፖርት የሚሸጡ የጉድ ፊል ጉድ መጽሐፍቶች የስቴቨን ኮቪ መጽሐፍ እየሰበሰቡ የሐሳብ ፖለቲካ ይሉታል። የሌብነትና የውሸት ፖለቲካ ነው እያራመዳችሁ ያላችሁት። የሀገር የመዝረፍ የሌብነት ፖለቲካ ነው እያራመዳችሁ ያላችሁት። የፖሊሲና የሲሪየስ ኢሹ ዲስከሽን የጋው you kept people busy። ህዝቡን እየዘረፋችሁ እየገደላችሁ እያስራባችሁት አትገራችሁ። መቼ ነው ህዝቡ ለዚህ ጊዜ ነው ያለው? የጋፊን ድራ አይ ቲንክ የሐኪሞቹ ጥያቄ ወደ ሀገራዊ ንቅናቄ ይቀየራል። ዩ ቤት መንግስት ይሄን ጥያቄ አሁን ቢያስናቸው ትንሽ ስለሆነ እኮ ሊያስራቸው ይችላል። ቅድም እንዳልኩ 100,000 ምናምን ቢሆን ነው ሊያስራቸው፣ ለጊዜው ሊያዳፍነው ይችላል። የተዳፈነ ሰዓት ግን ጠፋ ማለት አይደለም። ለዛውም ደግሞ በኩበት ውስጥ የበቆጂ ልጅ አይደለ ኩበት ታውቃለህ? ይብደኮታ ከይሰበይታ በኩበት ውስጥ የተዳፈነ ሰዓት አንተ እዚህ ጋር ስትጠብቀው ከሌላኛውም ቤት ሲያቃጥል ነው የምታየው። ወደዛ ማደጉ አይቀርም። ለኔ የነዚህ በተለይ አሁን ያለው የደሞዝ ጥያቄ የሐኪሞቹ ብቻ ሳይሆን የመምህራኖቹ ሁሉም በአስቸኳይ መልስ ቢያገኝ ሌላውን ወደፊት እንመጣበታለን የፖለቲካ ለውጡ። ምክንያቱም ይሄ የቀን ተቀን የመጉረስ የመልበስ በጣሪያ ስር የማደር ጥያቄ ነው። ይሄ በአስቸኳይ መመለስ አለበት። ጋፊን ብራ አፋን ኦሮሞቲን ካሴ ዋን ካቢኔን ገዲቱን ጎቱ አቢኒ ቤካ ዲባ ቤካ ከለቲ ጉባ ካያንት ዋን በዳኒ ማቲ ጀኒን ተቆዮ ያደተን በዳኒ ማቲ ዋን ጀን ገረ ቡልዱራ ያን ሁኔ ይሳከሩ ፌፌ ሴናሳ በርቆ ሰገ ሶዶ ሞተራ ካሜ
Laatiin Ameerikaa irratti hojiirra kaayamee akkamitti akka dhufe irra mari'an. Bar maal jambeeyta gaafa hanjamaa godhan seenee bar. Maal jaan namni tokko aanaa bulchee takka magaalaa bulchee waggaa 5 bulchee yoo manan qabaatiin yoo makiinaan qabaatiin maaliin biyya bulchee jaaja. Badhaadhinni ifirraa eegala jedhanii bar. Badhaadhinni ifirraa eegala. That's the slogan, isn't it? Ifi badhaadhiidha bar badhaadhinni ifirraa eegala. ብልጽግና ከራስ ነው የሚጀምረው ነው የሚሉት። ብልጽግና የቤተሰብ ብልጽግና የሚባል በዳይነ ማቲ አይዶ ነው በአማርኛ ሌላ ቦታ የሚያስተምሩ ከሆነ በዳይነ ማቲ የሚባል ነገር አለ ኦሮሚያ ውስጥ። እንደውም መጀመሪያ አለኝ ያሌለህን ነገር አለኝ ብለህ አስብ ነው መጀመሪያ። እንደውም አንደኛ አለኝ ብለህ አስብ፣ ሁለተኛ ራስን ካበለጸግ በኋላ ነው የምታስተዳድረውን ህዝብ የምታበለጽገው። This is a blank check for corruption. ራስህ በልጽገህ ከዛ በኋላ ሀገር ታበለጽጋለህ ከተባለ ስትበለጽግ ደግሞ የትንፍቺው ዱቄቱን አምጪው ነው ጫወታው። እና ይሄ ኒቤካ ሚቲ ከለቲ ከንካይሜ ጉበራ አይዲዮሎጂ ሰኒን ወልቀበቴ ከንዱፋ ጅሩ ጋፊን ከና ወልቀበቴ ደሙ ቀብሶ ጎደሙ ከይሰቲ ኪራ ወራ ኢሳን ዱረ ቀሪራ በረተን ደቻን ወጅቲ ጉጅራ ኦሮሞ keessatti qofa osoo hin ta'in naannoo hundatti uummata kana gosa gosaan goda godaan qoodu gaafi amma gurbaa reefu gaafate waa'ee Arsiitti hawultiin naadhaa jechuudha. Gaafi fayyaaleetti isin fakkaattiimi gandan nagalchuu isaatii bar gubbaa dhuftii bar torban kana keessa maal barreessaa turan. An Arsiittiin dhaladhe malee Arsiidhaan koo hin qabsu uummata Oromootiif hin qabsaa'e har'ammoo uummata Itoophiyaa bal'aaf hin qabsaa'e. Godatti gandatti nama galchanitti achi sindiisanii bar Arsi galchanii sindiisanii sanboota boqojjii fi asaasaa walitti sinaqan sanboota asaasa 01 fi 02 sinaqan siyaasaa chirichaaroo akkanaa kana taphachuu barbaadan siyaasaa chirichaaroo san immoo amma qofa isaan qofa milchu amma duras mooraa qabsoo keessatti akkana banamteet hulaa itti cufneet uummata keenya tokko goone qabsoofisin har'ammoo uummata keenya gandaa fi godaan qoqqoodu miti uummata biyya sanii hunda